መቄዶንያ ስለ ዶክተር ቢኒያም አሰራር ጉዳይ እንደው ተቆረቆርን እንደው ሁኔታ እንደዚህ ቢሆን የምትሉ ሰዎች እውነት ለአሰራሩና ለገንዘብ ወጪና ገቢ ተቆርቆራችሁ ከሆነ ለምን ጠጋ ብላችሁ ኮሚቴ ይኖረዋል የራሱ አካውንታንትም ሆነ ተቆጣጣሪ ወጪ ገቢ የሚቆጣጠርለት ይኖራል። መቼም ዛሬ የጀመረው ድርጅት አይደለም። ይህን እሱ ሳይረዳው አልቀረም። የሚገባው በደረሰኝ መሰለኝ በደንብ በመረጃ ነው ሲገባ የሚገባለት። ሁሉን ነገር በማስረጃ ነው መቼም የሚረከበው። ተረክቦም ደግሞ ለምን ወጪ እንደሚያወጣው ተቆጣጣሪ የውስጥ ኮሚቴ የራሱ የለውም። እሱ ይሄንን አላሰበውም። በምን እንደሚወጣ እንዴት እንደሚሆን ብሩ መባከን እንደሌለበት ያላግባብ ይወጣል አይወጣም የሚለው የራሱ አሰራር የለውም ወይ? እሺ እሱ ያላስተዋለው ነገር አለ እንበልና መቼም ሰው አንድ ነውና እናንተ ያስተዋላችሁት ነገር ካለ እንደ ሰው ሊሳሳት ይችላል። ቀርባችሁ አይ ይሄ ነገር ይሄ በዚህ የሚወጣው በዚህ የሚገባው ገንዘብ አካውንት የሚያደርግልህ የሚቆጣጠርልህ ኦዲተር አለ ሆይ? አወጣጥህ ላይ ብቻውን የሆነ ሰው ይሄን ሁሉ በሚሊዮን የሚቆጠር ህዝብ በየክፍለ ሀገሩ በየአውራጃው እየከፈተ ነውና አንድ ሰው ነውና እስኪ ብላችሁ መሄዳችሁ እዛው ባለበት ማማከር ሲገባ ማህበራዊ ሚዲያ ላይ ማናፈሱ ለምን አስፈለገ? ይሄ ዛሬ የተመሰረተ ድርጅት አይደለም። የቆየ የነበረ ነው። ህዝብ የሚያውቀው መንግስት የሚያውቀው ነው። ስለዚህ እዛው ሄዶ እሱን ኮሚቴዎቹን ራሱን ባለቤቱን ይሄ ቢሆን ይሄ ነው፣ በእንደዚህ መልኩ ይሄን ብታደርግ በእንደዚህ መስመር ከሄደ ገቢና ወጪ ወይም አሰራርህ እንደዚህ አይነት አደጋ ሊያጋጥመው ይችል ይሆን ወይ ብላችሁ ለምን ራሱን አልጠየቃችሁትም? እውነት ለእውነት ከተቆረቆራችሁ እዚህ ላይ ወጥቶ ያለ አግባብ ያልተጨበጠ ነገር ስም ማጥፋት የሚመስል ነገር ለማውራት የወጣችሁ ሰዎች ይሄ ያስጠይቃችኋል። ምክንያቱም ባለቤቱ አለ፣ ድርጅቱ ሰፊ ነው፣ ኮሚቴ ይኖረዋል። አንድ ሰው ብቻ አይደለም የሚያንቀሳቅሰው ይሄንን አንድ ነው። ሄዶን እሱን መጠየቅና ማማከር ሲገባ እዚህ ላይ አንዳንድ ነገሮች ማድረግ አያስፈልግም። ሰውና እንጨት ደግሞ ተሰባሪ ነውና አንተ ብታልፍ የሚረከብህስ አለ ወይ? በምን አይነት ነው ሽግግር የሚደረገው ብሎ ራሱን መጠየቅ ራሱን ማማከር። ይህን ሁሉ እሱ ሳያስብበት አልቀረም ባለቤቱ።